አሜሪካና ጀርመን እስራኤልን እያስታጠቁ ነው። ከሰሞኑ 14 ግዙፍ የጦር አውሮፕላኖች ሙሉ ትጥቅ ለእስራኤል አድርሷል። የእስራኤል ጦር ባለፉት ቀናት የኢራንን የአየር ክልል መቆጣጠሩን ገልጾ ነበር። የቴህራንን ሰማይ ይዣለው ያሰኘኝን የፈለኩትን እየመታው ነው ስትልም እስራኤል ተሰምታ ነበር። ኢራን አሁን ላይ ሰማያዋን መልሳ ለመቆጣጠር ሌላ የአየር መከላከያ ስርዓት ማስነሳቷ ተዘግቧል። ገሃነም ይፈጠራል ስትልም ኢራን አስጠንቅቃለች። እስራኤል በኢራን ላይ በምትፈጽመው ጥቃት አሜሪካ እጇን የምታስገባ ከሆነም በአጠቃላይ በቀጠናው ገሃነም እንደሚፈጠር የኢራን ምክትል የውጭ ጉዳይ ሚኒስትር ማስጠንቀቂያን ሰጥቷል። ሰላም ጤና ይስጥልን። ይህ በሳምንቱ የዓለማችንን ትኩሳት የምናስቃኝበት ጥንቅር ነው። ከባለፈው ሳምንት መጨረሻ ወዲህ ተጋግሎ የፈጠረውን የኢራን እስራኤል የጥቃት ምልልስ የዛሬው ማጠንጠኛችን አድርገናል። እስራኤል ጥቃቷን እስክታቆም ድረስ ከአሜሪካ ጋር ለንግግር ቦታ የለም ስትል ኢራን አስታውቃለች። የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ ለሀገራቸው ተደጋጋሚ የእንነጋገር ጥሪ እየቀረበ መሆኑን ገልጿል። ኢራን ወሳኙን የሆርሙዝ ሰርጥ ልትዘጋ ትችላለች በሚል አሜሪካ ከወዲሁ ዝግጅት ላይ መሆኗም ተነግሯል። ቴህራን ሰርጡን ለመዝጋት የሚያስችል የባህር ኃይልና ሌሎች አቅሞች እንዳሏትም የአሜሪካ ባለስልጣናት እየተናገሩ ናቸው። ኢራን የአቶሚክ ኃይል ኤጀንሲን ወቅሳለች። ቴህራን በኒውክሌር መርሃ ግብሯ ላይ ለደረሰው ጥቃት የዓለም አቀፉ አቶሚክ ኃይል ኤጀንሲ ተጠያቂ ነው ብላለች። ሰሜን ኮሪያ በአንጻሩ ሩሲያ በዩክሬን የምታደርገውን ጦርነት ከመደገፍ አልፋ ወታደሮቿን ማሰለፏ የሚታወስ ነው። አሁን ላይ ሀገሪቷ 1000 የፈንጂ አምካኝ ኤክስፐርቶችንና 5000 የወታደራዊ ኢንጂነሮችን ሩሲያን በማገዝ ወደ ዩክሬን ማስገባቱ ተሰምቷል። በዩክሬን የሚገኘው የሩሲያ መድፈኛ ጦር የተተኳሽ አቅሙ 50% በሰሜን ኮሪያ የቀረበ ስለመሆኑም መረጃዎች እየወጡ ናቸው። The Russian and North Korean troops were completely annihilated and እነሆ የፈታ ዓለም አቀፍ መረጃችን ጀመረ። Those things are unusual, but I am not sure if for aviation አሜሪካና ጀርመን ለእስራኤል ያራገፉት መሳሪያ። አሜሪካና ጀርመን ለእስራኤል መሳሪያ ማቀበላቸው ታውቋል። በሳምንቱ 14 ከፍተኛ የጦር ጭነት አውሮፕላኖች ሙሉ መሳሪያ ጭነው ለእስራኤል መራገፋቸው ተረጋግጧል። አሜሪካና ጀርመን መሳሪያውን ለእስራኤል የሰጡት በሳምንቱ ሐሙስ ዕለት መሆኑም ተነግሯል። እስራኤል ከኢራን ጋር ለምታደርገው ጦርነት የተደረገ የትጥቅ ድጋፍ መሆኑን አናዶሉ ዘግቧል። የእስራኤል መከላከያ ሚኒስትር በኢራን እየወሰደ ያለውን ጥቃት ተከትሎ ጀርመንና አሜሪካ ለዘመቻው ግብአት የሚሆን ወሳኝ መሳሪያ እያቀረቡ ስለመሆኑ ተገልጿል። ጦሩ ዝግጅቱን ያማከለ መሳሪያ መቀበሉን ተረጋግጧል። ከአውሮፕላኑ ጭነት ባለፈ እስራኤል ከሁለቱ ሀገራት በመርከብ ትጥቅ እየተቀበለች መሆኑን ነው የተመላከተው። እስራኤል የጋዛውን ዘመቻ ከጀመረች ከኦክቶበር 2023 ወዲህ ከ800 በላይ ዙር ትጥቅ በአየር ከአሜሪካ መረከቧ መረጃዎች ያመላክታሉ። የእስራኤል ጦር ምን አይነት መሳሪያ ከአሜሪካና ጀርመን እንደተረከበ ግን ግልጽ አልተደረገም። ዋሽንግተንና በርሊንም መሳሪያውን ስለመስጠታቸው ያሉት ነገር የለም። የኢራን የአየር ሰዓት ተመለሰ። Tonight I wish to speak to you, the proud people of Iran. እስራኤል ባለፉት ቀናት የኢራንን የአየር ክልል መቆጣጠሯን ገልጻ ነበር። የቴህራንን ሰማይ ይዤዋለሁ ያሰኘኝን የፈለኩትን እየመታው ነው ስትልም ተሰምታ ነበር። ከሩሲያ የተገኘውና S-500 የሚሰኘው የኢራን የአየር መከላከያ ስርዓት ከጥቅም ውጭ መሆኑ እስራኤል ተናግራም ነበር። እንደ እስራኤል ጠንካራ የአየር መከላከያም ሆነ ከቦምብ መጠለያ የሌላት ቴህራን በሳምንቱ ቀናት ስትነድ ከርማለች። ነዋሪዎቿ በሺዎች ለቀው ሲወጡም ታይቷል። ኢራን ከአንድ ሳምንት ድብደባ በኋላ ክፍት የሆነውን ሰማያዋን መልሳ እየሸፈነች መሆኑ ተነግሯል። ኢራን አሁን ላይ ሌላ የአየር መከላከያ ስርዓት ማስነሳቷ ተዘግቧል። በኢራን ጎርጋን በሚሰኝ አካባቢ ዛሬ ንጋቱን እስራኤል ሌላ ድብደባ ያደረሰች ሲሆን ኢራን ለዚያ አጸፋ የአየር መከላከያ ስርዓት አበርትታለች። በከተማዋ የኢራን የአየር መከላከያ ሚሳኤሎች እስራኤል ኃይሎች ላይ ሲተኩሱ መታየታቸው ተዘግቧል።
በጎርጋን ግዛት ዋና ከተማ ነው የአየር ፍልሚያው የተካሄደው። በእስራኤል ኢራን በፈጸመችው ጥቃት እስካሁን የሞቱት ሰዎች ቁጥር 25 ሲሆን በኢራን 639 በላይ ሰዎች ሞተዋል። ገሃነም ይፈጠራል። ኢራን እስራኤል በኢራን ላይ በምትፈጽመው ጥቃት አሜሪካ እጇን የምታስገባ ከሆነ በአጠቃላይ በቀጠናው ገሃነም እንደሚፈጠር የኢራን ምክትል የውጭ ጉዳይ ሚኒስትር ተናገሩ። ይህ የአሜሪካ ጦርነት አይደለም ያሉት ሰኢድ ሀቲቢዛድ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዚህ ከተሳተፉ በማይመለከታቸው ጦርነት ውስጥ የገቡ ፕሬዝዳንት ሆነው ሁልጊዜም ይታወሳሉ ብለዋል። ምክትል የውጭ ጉዳይ ሚኒስትሩ ጨምረውም የአሜሪካ ጣልቃ ገብነት ግጭቱን ወደ አረንቋነት እንደሚለውጠው፣ ቁጣው ተባብሶ እንደሚቀጥልና የሚፈጸመው ጭካኔ የተሞላበት ጥቃት ማብቂያው እንደሚዘገይም ተናግሯል። ምክትል የውጭ ጉዳይ ሚኒስትሩ ይሄን ያሉት በኢራን የሚሳኤል ጥቃት በደቡባዊ እስራኤል የሚገኘው ሶሮካ ሆስፒታል ከተመታ በኋላ ነው። የኢራን የመንግስት መገናኛ ብዙሃን ጥቃቱ ሆስፒታሉን ሳይሆን ከሆስፒታሉ አጠገብ የሚገኝ ወታደራዊ ስፍራን ኢላማ እያደረገ ነው ብለዋል። የእስራኤል የጤና ሚኒስቴር በሶሮካ ሆስፒታል ላይ በተፈጸመው ጥቃት 71 ሰዎች መጎዳታቸውን ገልጿል። ይህ በእንዲህ እንዳለ የእስራኤል ጦር ናታንዝ ማዕከልን ጨምሮ የኢራን የኒውክሌር ስፍራዎች ላይ ጥቃት መፈጸሙን አሳውቋል። ኢራን በእስራኤል ጥቃት ስለደረሰው ጉዳት እስካሁን የሰጠችው መረጃ የለም። አሁን ላይ ጥቃቱ የተፈጸመው ሐሙስ ዕለት ዋይት ሃውስ አሜሪካ በግጭቱ ውስጥ በቀጥታ ስለሚኖራት ተሳትፎ ትራምፕ በሚቀጥሉት 2 ሳምንታት ጊዜ ውስጥ ውሳኔ እንደሚሰጡ ካስታወቁ በኋላ ነው። ሀቲዛብዴ ሲናገሩ በእርግጥ ዲፕሎማሲ የመጀመሪያው አማራጭ ነው፣ ነገር ግን ጥቃቱ የሚቀጥል ከሆነ ምንም አይነት ድርድር አንጀምርም ብሏል። ኢራን በእስራኤል ላይ የምትፈጽመውን ጥቃት በተባበሩት መንግስታት ውል አንቀጽ 51 መሰረት ራስን መከላከል እንደሆነ ምክትል የውጭ ጉዳይ ሚኒስትሩ በተደጋጋሚ አስረድቷል። እስራኤል ከ7 ቀናት በፊት በኢራን የኒውክሌር ማዕከላት ላይ ጥቃት ስትፈጽም ከፍተኛ የጦር አዛዦችንና የኒውክሌር ተመራማሪዎችን ስትገድል በዲፕሎማሲው ንግግር ውስጥ እንደነበሩም ተናግሯል። ምክትል የውጭ ጉዳይ ሚኒስትሩ ግጭቱን ምንም መነሻ የሌለውና አላስፈላጊ ብለውታል። ትራምፕ ኢራን የኒውክሌር ስምምነቱን ብትቀበል ኖሮ ግጭቱ ሊከሰት አይችልም ነበር ሲሉ በተደጋጋሚ በሰጡት አስተያየት ላይም ምክትል የውጭ ጉዳይ ሚኒስትሩ ምላሽ ሲሰጡ እስራኤል ጥቃት ፈጽማ ሂደቱን እስከምታደናቅፈው ድረስ እየተነጋገሩ እንደነበር ገልጸዋል። በሙስካት 6ኛ ዙር የኒውክሌር ንግግር ለማድረግ እያቀድን ነበር፣ ለማስማማት ጫፍ ላይ ደርሰን ነበር። ይህንን ከሌላ አካል ይልቅ ፕሬዝዳንት ትራምፕ ራሳቸው በደንብ ያውቃሉ ብሏል። ግራጋቢና እርስ በርስ የሚጋጭ ያሉትን የትራምፕን የማህበራዊ ሚዲያ መልእክቶችና ቃለ ምልልሶችን ምክትል ሚኒስትሩ ተችቷል። የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ እና የኢራን ውጭ ጉዳይ ሚኒስትር አባስ አረጋቺ አርብ ዕለት ለግጭቱ ዲፕሎማሲያዊ አማራጭ ለመፈለግ በተደጋጋሚ በስልክ ተነጋግረው እንደነበር ሪውተርስ ዘግቧል። ለዜና ወኪሉ የተናገሩት 3 የዲፕሎማቲክ ምንጮች እንዳሉት አርጋቺ እስራኤል ጥቃቱን ካላቆመች ቴህራን ወደ ድርድር እንደማትመለስ ተናግሯል። እስራኤል ኢራን ላይ ለኃይል ማመንጫ ወይም ለኒውክሌር ቦምብ የሚያገለግለውን የበለጸገ ዩራኒየም ወደ ጦር መሳሪያነት ለመቀየር በቅርቡ እርምጃ ወስዳለች ሲሉም ከሰዋል። ኢራን ግን የኒውክሌር መርሃ ግብሯ ሙሉ ለሙሉ ሰላማዊ እንደሆነ በተደጋጋሚ ስትገልጽ ቆይታለች። አርብ ዕለት የተባበሩት መንግስታት የኒውክሌር ተቆጣጣሪ ሆነው ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ የኢራን ዩራኒየም 60 በመቶ ያክሉ እንደበለጸገ ገልጿል። ይህም ኒውክሌር ቦምብ ለመስራት አሊያም 90 በመቶ ለመድረስ ጥቂት ቴክኒካዊ እርምጃዎች ናቸው የሚቀሩት ብሏል። ምክትል የውጭ ጉዳይ ሚኒስትሩ ግን ይሄ ምንም ትርጉም የማይሰጥ ነገር ነው፣ በሐሰተኛ መረጃና ፍላጎት ላይ ተመስርቶ ጦርነት አይጀመርም ብሏል። የኒውክሌር ቦምብ ብንፈልግ ኖሮ ከዚህ በፊት ሊኖረን ይችል ነበር ሲሉም አክሏል። ኢራን ሰላማዊ የሆኑ የኒውክሌር መርሃ ግብሯን ወደ የጦር መሳሪያ ለመቀየር የሚያስችል መርሃ ግብር አላወጣችም ሲሉም የቀረበውን ክስ አስተባብሏል። ዓለም አቀፉ አቶሚክ ኤነርጂ ኤጀንሲ ዋና ዳይሬክተር ራፋኤል ግሮሲም ምንም አይነት ሁኔታ ቢፈጠርም በሰዎችና በአካባቢው ላይ ጉዳት ሊያስከትል ስለሚችል በኒውክሌር ማዕከላት ላይ በፍጹም ጥቃት መፈጸም እንደሌለበት አሳስበዋል። Russian and North Korean troops were ሰሜን ኮሪያ የጦር ድጋፍ ለሩሲያ። The Russian President Vladimir Putin has thanked the North Korean leader Kim Jong-un for providing troops to help Russia fight Ukraine.
ሰሜን ኮሪያ ሩሲያን በዩክሬን የምታደርገውን ጦርነት ከመደገፍ አልፋ ወታደሮቿን ማሰለፏ የሚታወስ ነው። አሁን ላይ ሀገሪቷ 1000 የፈንጂ አምካኝ ኤክስፐርቶችንና 5000 ወታደራዊ ኢንጂነሮችን ሩሲያን በማገዝ ወደ ዩክሬን ማስገባቷ ተሰምቷል። መረጃውን የሰጡት የቀድሞ የሩሲያ ጦር አዛዥ የሆኑ የደህንነት ካውንስል ሴክሬታሪ የሆኑት ሰርጌ ሾጉ ናቸው። የሰሜን ኮሪያ ባለሙያዎች በኩርስክ ክልል ፈንጂዎችን ለማጽዳትና መልሶ ግንባታን ለማስጀመር ይሰማራሉ ብለዋል። ፈንጂ የሚያጸዱት ወደ ሩሲያ የተጠቃለሉ ግዛቶችን ሲያጸዱ፣ ኢንጂነሮቹ ደግሞ የወደመውን መሰረተ ልማት መልሰው ይገነባሉም ተብሏል። ሾይጉ ባለፉት ወራት ወደ ሰሜን ኮሪያ በተደጋጋሚ የተመላለሱ ሲሆን በሀገራቱ መካከል ከፍተኛ የወታደራዊ ትብብር ሲደረግም ቆይቷል። በዚህ ጦርነት ሰሜን ኮሪያ ለሩሲያ ከፍተኛ ትጥቅ በማቀበል ዋነኛዋ አጋር ሆና ታይታለች። 9 ሚሊዮን ጥይቶች፣ በመቶ ሺዎች ሞርታሮችና በርካታ ባላስቲክ ሚሳኤሎች ለሩሲያ ሰጥታለች። በራሳቸው የሚተኮሱና ኢላማ የሚመቱ መድፎችንም ፒዮንግያንግ ለሞስኮ አቀብላለች። የዩክሬን የደህንነት ምንጮችም ይናገራሉ። አሁን ላይ መሰል ድጋፍ እንደሚቀጥል ነው የሚገምቱትም። የሩሲያ ጦር ሜካናይዝድ ክፍል አሁን ላይ 50 በመቶ ተተኳሽ ከሰሜን ኮሪያ እየቀረበለት ስለመሆኑም ይገመታል። The Strait of Hormuz is one of አሜሪካ የሆርሙዝ ሰርጥ ይዘጋል በሚል ዝግጅት ላይ ናት። በሆስፒታሎች ላይ የሚፈጸሙ ጥቃቶች አሳሳቢ መሆናቸውም ተነግሯል። Iran's potential closure of the Strait of Hormuz is a threat that has re-emerged amidst the rising tensions with Israel. ኢራን ወሳኙን የሆርሙዝ ሰርጥ ልዘጋ ትችላለች በሚል አሜሪካ ከወዲሁ ዝግጅት ላይ መሆኗ ተነግሯል። ቴህራን ሰርጡን ለመዝጋት የሚያስችል የባህር ኃይልና ሌሎችም አቅሞች እንዳሏት የአሜሪካ ባለስልጣናት እየተናገሩ ናቸው። ኢራን መተላለፊያውን በፈንጂ አጥራለው ማለቷን ተከትሎ የአሜሪካ ጉምቱ ወታደራዊ ባለስልጣናት በጉዳዩ ዙሪያም ከወዲሁ ዝግጅት እንዲያደርጉ ለዋይት ሃውስ ማሳሰቢያ መስጠታቸውን ኒውዮርክ ታይምስ በትንታኔ ዘገባው አመላክቷል። ዶናልድ ትራምፕ በቀጣይ እርምጃዎች ዙሪያ ነገሮችን እያጤኑ ባሉበት በዚህ ሰዓት የፔንታጎን ባለስልጣናት ኢራን ልትሰጥ የምትችለውን አጸፋ እየተነጋገሩበት መሆናቸውም ታውቋል። የ140 ኪሎ ሜትር ያህል ርዝመት ያለው የውሃ መተላለፊያም ፔርዢያ ባህረ ሰላጤን ከውቅያኖስ ጋር የሚያገናኝና የዓለማችን ሲሶ ያክል ነዳጅ የሚጓጓዝበት ነው። የውሃ መተላለፊያው መዘጋት በፔርዢያ ባህረ ሰላጤ የሚተላለፉ የአሜሪካ ባህር ኃይል መርከቦችን ጭምር አጣብቂኝ ውስጥ ሊጥላቸው ይችላል። ይህ በእንዲህ እንዳለ የዓለም ጤና ድርጅት ከወቅታዊው የኢራን ቀውስ ጋር በተያያዘም በሁለቱም ወገን በሆስፒታሎች ላይ የሚፈጸሙ ጥቃቶች እንዲቆሙ ሲል ጠይቋል። የተቋሙ ኃላፊ ዶክተር ቴድሮስ አዳኖም በኤክስ ገጻቸው ላይ በጤና ተቋማት ላይ የሚፈጸመው ጥቃት አስደንጋጭ ነው ሲሉ መልእክታቸውን አስተላልፏል። መልእክቱ በእስራኤል በሚገኘው ሶሮካ ሆስፒታልና በኢራን የቀይ ጨረቃ የጤና ሰራተኞች ላይ የደረሰውን ጉዳት በማስመልከት እየተላለፈ ነው። ሁሉም አካላት በሁሉም ጊዜ የጤና ተቋማትን፣ የጤና ባለሙያዎችንና ታማሚዎችን ከጥቃት እንዲጠብቁ ጥሪ እናቀርባለን። ትክክለኛው መድኃኒት ሰላም ነው የሚል ነገር ከኃላፊው ዘንድ ተሰምቷል። ይህ በእንዲህ እንዳለ ኢራን ጥቃቶቿም ኢላማቸውን የጠበቁ መሆናቸውን በመግለጽ በሆስፒታል ላይ ጥቃት አለመፈጸሟን አሳውቃለች። በተባበሩት መንግስታት የኢራን ልዑክ ሀገሪቱ በደቡብ እስራኤል በሚገኘው ሆስፒታል ጥቃት ዙሪያም ከቴል አቪቭ በኩል የቀረበውን የውሸት ክስ እንደማይቀበለው ገልጿል። ኢራን የአቶሚክ ኃይል ኤጀንሲን ወቀሰች። The IAEA's Director General says there's no sign of further damage in Natanz, but has called on both sides to lower tensions. ኢራን በኒኩለር መርሃ ግብሯ ላይ ለደረሰው ጥቃት የዓለም አቀፉ አቶሚክ ኃይል ኤጀንሲ ተጠያቂ ነው ስትል ወቀሳን አቅርባለች። ቴህራን በውጭ ጉዳይ ሚኒስቴር ቃል አቀባይ በኩል በራፋኤል ግሮሲ የሚመራው ኤጀንሲው የተሳሳቱ የክህደት ሪፖርቶችን ሲያወጣ መቆየቱን ገልጻለች። ኢስማኤል ባኪዊ በኤክስ ገጻቸው ላይ አሜሪካንና 3 የአውሮፓ ሀገራት የተቋሙን ሪፖርት ተቀብለውም ጥቅም ላይ ማዋላቸውን ገልጿል። የኤጀንሲውን መረጃ በመጠቀም ኢራን ለመርህ ተገዢ አይደለችም የሚል አቋም እንዲያዝ መደረጉን ጭምር በመግለጽ ቃል አቀባዩ ትችት ማቅረባቸውን አርቲ በዘገባው አመላክቷል። በቅርቡ የአቶሚክ ኤጀንሲ ባወጣው ሪፖርት ኢራን ኒኩለር ካልታጠቀ አገር በማይጠበቅ ሁኔታ 60 በመቶ የተብላላ ዩራኒየም እያመረተችና እያከማቸች መሆኑን አስታውቆ ነበር። ይሁንና ግን በዚህ ሳምንት ከሲኤንኤን ጋር ቆይታ ያደረጉት የኤጀንሲው ኃላፊ የትምህርት ተቆጣጣሪዎች ኢራን ኒኩለር ጦር መሳሪያ ለማምረት እየተንቀሳቀሰች ስለመሆኑ ማስረጃ አለማግኘታቸውን አሳውቋል። የኢራን ውጭ ጉዳይ ሚኒስትር ቃል
ቃል አቀባይም ከሲኤንኤን ጋር የተደረገውን ቃለ መጠይቅ መሰረት በማድረግ ይህ በጣም የዘገየ ነው ሲሉ ወቀሳን አሰምቷል። እስራኤል ጥቃቷን እስክታቆም ድረስ ከአሜሪካ ጋር ለንግግር ቦታ የለንም። አባስ አርጋቺ we of course do not respond to the የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ የእስራኤል ጥቃት እስካልቆመ ድረስ ሀገራቸው ከአሜሪካ ጋር ለድርድር እንደማትቀመጥ ተናግሯል። አርጋቺ አሜሪካውያን ድርድር ይፈልጋሉ እና ብዙ ጊዜም መልእክት ልኳል። ነገር ግን ጥቃቱ እስኪቆም ድረስ ለውይይት ምንም አይነት ቦታ እንደሌለ በግልጽ ተናግረናል ማለታቸውን የሀገሪቱን መገናኛ ብዙሃን ዋቢ በማድረግ የእንግሊዙ የዜና ወኪል ቢቢሲ ዘግቧል። በዚህ ወንጀል አጋር ከሆነችው ከአሜሪካ ጋር ምንም አይነት ንግግር የለንም ሲሉ ሚኒስትሩ ጨምረው መናገራቸውን በዘገባው ላይ ተመላክቷል። እስራኤል ጥቃት መፈጸም ከጀመረች በኋላ ለመጀመሪያ ጊዜ አርጋቺ ከምዕራባውያን መንግስታት ጋር በሚደረገው ውይይት ላይ ለመገኘት ዛሬ ጄኔቫ ይገኛሉ ተብሎ ሲጠበቅ ነበር። በዚህ ውይይት ላይ አውሮፓና እንግሊዝ የውጭ ጉዳይ ሚኒስትሮች እንደሚሳተፉም ዘገባዎች አመላክቷል። ይህ በእንዲህ እንዳለ አንድ የአሜሪካ ምክር ቤት አባል ትራምፕ የኢራንን ግጭት የያዙበት መንገድ እጅጉን አሳስቦኛል ሲሉ ተናግሯል። በአሜሪካው ፕሬዝዳንት ዙሪያ ስጋታቸውን ያጋሩት ትውልድ ኢራናዊትና የዲሞክራቲክ ፓርቲ አባላ ያስሚን አንሳሪ ናቸው። በየቀኑ ሐሳቡን የሚቀይር ፕሬዝዳንት ነው ያለን ያሉ ሲሆን አክለውም የሚናገረውን ማንም አያምንም ሲሉ ተሰምተዋል። This is a fact and we have proved it in the past. But we do respond to the language of respect. የዛሬው የፈታ ዴይሊ ዓለም አቀፍ መረጃም እንዲያደረስናችሁ ለመሰል ዓለም አቀፍ መረጃ ሰብስክራይብ ያድርጉ። ሰናይ ጊዜ ተመኘ። ፈታ ዴይሊ Fata Daily Report.